ከቦስተን እስከ ዋሽንግተን ዲሲ ከኒውዮርክ እስከ አላስካ ፕሬዝዳንት ዶናልድ ትራምፕ በአምሳዎቹም ግዛቶች ከፍተኛ ተቃውሞ ገጥሟቸዋል። እኛ ንጉስ አንሻም ይላሉ ተቃዋሚዎቻቸው። ፕሬዝዳንት ዶናልድ ትራምፕ ብቻ አይደሉም እየተፈተኑ የሚገኙት። ሙሉ አሜሪካ በአምሳዎቹ ግዛቶችም እንደዚሁ ፈተናዋ በዝቷል። ሪፐብሊካን ፓርቲም ዋጋ እየከፈለ ይገኛል። ትራምፕ አያስፈልጉንም በርካቶች የሚያነሱት የአሜሪካ የፖለቲካ ውሎና አዳር እየሆነ መጥቷል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ወይም አመራራቸው ላይ በርካቶች ተስፋ ቢስ ሆኑ መጥተዋል። ቅሬታቸውን እየገለጹ ይገኛል። በበርካታ የአሜሪካ ከተሞችም ተቃውሞዎች ተጠናክረው ቀጥለዋል። ለሶስተኛ ጊዜ ሆነ ነው። ከዚህ በፊት ሰኔ ላይ፣ ከዛ ደግሞ ጥቅምት ላይ፣ አሁን መጋቢት ላይ እየተደረገ ያለው ኖ ኪንግስ ወይም ንጉሶች አያስፈልጉንም ሀሳብ ያለው መሪ መፈክር በመሆኑ እጅጉን አስቸጋሪ ለፕሬዝዳንት ዶናልድ ትራምፕ ሆኖባቸዋል። ለፕሬዝዳንቱ ብቻ አይደለም ሪፐብሊካኖቹ ፓርቲም በዚህ ልክ ፖለቲካቸውን የሚያዩበት መነጽር ቀደም ሲል ከነበሩት ሁለት ሰልፎች የሚቆጠሩ ሰዎች ተሳትፏቸውን ቀጥለውበታልና ጉዳዩ ከሌላ የፖለቲካ አረዳድና ከወታደራዊ እንቅስቃሴዎችም አንጻር የተቃኘ ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያካሄዱ ያሉትን ጦርነት ወይም ዘመቻም ኦፕሬሽን ፊውሪ አይወዱላቸውም። የፌዴራል መንግስቱ ስደተኞችን አያያዝ በተመለከተ የሚከተላቸው መርህና የጸጥታ አካሄዳቸው ለእነዚህ ዜጎች የሚዋጥ አይደለም። የኑሮ ውድነትን ጨምሮ የተለያዩ የውጭ ፖሊሲዎቻቸውን በመቃወም ወደ ጎዳና ወጥተው ዜጎች ድምጻቸውን እያሰሙ ይገኛል። አዘጋጆችም በዚህ ልክ ሀሳባቸውን አጋርተዋል። ፕሬዚዳንት ዶናልድ ትራምፕ እንደ አምባገነን ሊገዛን ይፈልጋል እናም መታገስ አለባቸው የሚል ጥያቄ ያነሳል። አሜሪካ ስለሆነ ህዝቡ ስልጣኑ የራሱ እንጂ የፕሬዚዳንት ዶናልድ ትራምፕ አይደለም። ስልጣኑ የነገስታት አሊያም ቢሊዮነሮች to just take over Venezuela and, supposedly free the people. And in reality, first of all, Iran is a completely different story, and I think this conflict is going to get him way in over his head if he isn't already. ስቲቭ ዊትኮቭ የእሳቸው ቢጤ ማለትም የሪል ስቴት ባለቤት ሆነው በፖለቲካው መንገድ ሳይሆን በሀብቱ የናሙ እንደሆነ ይነገርላቸዋል። ቤተሰቦቻቸውን ወደ ስልጣን በማስጠጋትም ፕሬዚዳንት ዶናልድ ትራምፕ እየተወቀሱ ይገኛል። የኢራኑ ጦርነትም በበርካቶች ዘንድ ዶናልድ ትራምፕን እንዲነቀፉ እያደረጋቸው ይገኛል። የዋይት ሀውስ ቃል አቀባይ ሀሳብ ይሰጣሉ። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪተን በዚህ ልክ ሀሳባቸውን ሲያስቀምጡ ጉዳዩ በእርግጥም ለሪፐብሊካኖቹ የሚያስጨንቃቸው እንደሆነ በግልጽ ተቀምጧል። ከፕሬዚዳንት ዶናልድ ትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት ወይም በራሳቸው መንገድ የሚጽናኑበት መድረክ ሲሉ ይጠሩታል። ለማጣጣል ይሞክራሉ። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ አልተጨነቁም ማለት አይደለም። ለጉዳዩ ትኩረት የሚሰጡት ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች በሚል ሀሳብ ከመስጠትም ተሻግረው የዋይት ሀውስ ቃል አቀባይ ጋዜጠኞቹን እና ሲኤንኤን ጨምሮ ሸንቆጥ ለማድረግ ሞክረዋል። በአሜሪካ ፖለቲካ ላይ ትልቅ ጨዋታ የሚቀየር አውድ ተደርጎ ይወሰዳል። ቅዳሜ ኒውዮርክ ተገኝተዋል። ዋሽንግተን ዲሲን፣ ሎስ አንጀለስን ጨምሮ በግዙፍና ዋና ዋና የአሜሪካ ከተሞች ሰላማዊ ሰልፎች መካሄዳቸው በእርግጥም ለፕሬዚዳንት ዶናልድ ትራምፕና በጥቅሉ ለሪፐብሊካን ፓርቲ ስጋት የፈጠረ ሆኗል። ከሰዓት በኋላ በመሃል ዋሽንግተን ዲሲ በርካታ ሰዎች ለተቃውሞ ወደ ጎዳና ወጥተው ድምጻቸውን አሰምተዋል። ኖ ኪንግስ አሁንም ተጠናክሮ ይቀጥላል እየተባለ ይገኛል። በሊንከን መታሰቢያና በናሽናል ሞል ተሰባስበው ሀሳባቸውን ከመግለጻቸውን ባሻገር ፕሬዚዳንት ዶናልድ ትራምፕ እርስዎ እንደ አሜሪካ መሪ ዴሞክራሲያዊ መሆን እንጂ አምባገነን ሊሆኑ ፈጽሞ አይገባም በሚል ድምጽ አሰምተውባቸዋል። ትራምፕ ግን የሚሉት ይጠበቃል። እንደቀደሙት ሰልፎች ሁሉ ተቃዋሚዎች የፕሬዝዳንት ዶናልድ ትራምፕንና የምክትል ፕሬዝዳንታቸው ጄዲ ቫንሰን እንዲሁም የሌሎች ሪፐብሊካን ባለስልጣናትን ምስሎች በመያዝ ወደ ጎዳና ወጥተዋል። ከስልጣን እንዲወርዱ ጭምር እንፈልጋለን፣ እንዲያውም ይታሰሩልን የሚል ጥሪ አቅርበዋል። ፕሬዝዳንት ዶናልድ ትራምፕ ይታሰሩልን የሚል ጥሪ ማቅረባቸው በእርግጥም ይሆናል አይሆንም የሚለው ግልጽ ሆኖ ሳለ ግን ደግሞ ፕሬዝዳንት ዶናልድ ትራምፕ በአጋማሽ ምርጫው ሚድ ኤሌክሽን ድምፅ አተው ዋጋ ሊከፍሉ እንደሚችሉ ሳይታለም የተፈታ ያደርግባቸዋል። ፕሬዚዳንት ዶናልድ ትራምፕ በእርግጥም የሚፈሯት ነገር ቢኖር መከሰስን ፕሬዚደንሻል ኢምፒችመንት ወይም ፕሬዚዳንታዊ ክስ ነው። አሁን ተቃዋሚዎቹ ደግሞ ትራምፕ ይታሰሩልን የሚል ጥያቄ ሲያነሱ እስከ ምክትል ፕሬዚደንታቸውና እስከ ሌሎች አጋሮቻቸው መሆኑ ይህን ጥያቄ ቀለል አድርገው እንዳይመለከቱት ያደርጋል። ቅዳሜ የተካሄዱ ተቃውሞዎች እጅግ ከባድ ናቸው። የንጉስ አካሄድን አንፈልግም፣ የንጉሶቹን እንቅስቃሴ እንደዚሁም ደግሞ የንጉሶቹን እንቅስቃሴኛ መቼውንም ቢሆን
መሆኑን ልንቀበለው አንችልም። አካሄዳችን ሁሉ ዴሞክራሲያዊ እንጂ ለፕሬዝዳንት ዶናልድ ትራምፕ እጅ መስጠት አይደለም የሚል ሆኗል። በሚኒሶታ የተካሄደው ትልቁና በተለይም ደግሞ ከእስያ ግንኙነቶች ጋር በተለየ አቅጣጫ የታየ በመሆኑ ትኩረትን በዓለም አቀፍ መገናኛ ብዙሃን ያገኘ ሆኗል። በጥር ወር የተፈጸሙ ጥቃቶችን ግምት ውስጥ ያስገባ በመሆኑ ሬኔ ኒኮል ጉድና አሌክስ ፕሬቲ የተባሉ ሁለት የአሜሪካ ዜጎች በፌዴራል የስደተኞች ተቆጣጣሪዎች አይሲ በከተማዋ ህይወታቸውን አጥተዋልና ከዛ አንጻር ጥያቄዎች እንደበረቱ ተነግሯል። ግድያዎቹ በመላ ሀገሪቱ አሜሪካ ቁጣን ከመቀስቀሱም ባሻገር የፕሬዝዳንት ዶናልድ ትራምፕ አስተዳደርን የስደተኞችን አያያዝ የሚቃወሙ ሰልፎች በሰዓቱ እንዲካሄዱ አስገድዶ ነበር። ይህኛው አካሄድ ደግሞ አሁን ለፕሬዝዳንት ዶናልድ ትራምፕ ሌላ ጫና የሚፈጥርባቸው ነው። ቅዳሜ በሺዎች የሚቆጠሩ ሰዎች በርካታ ባለስልጣናት ፎቶግራፋቸውን ይዘው በሴንት ፓውል በሚገኘው የስቴት ካፒታል ህንጻ ተሰባስበው ድምጻቸውን አሰምተዋል። ፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ቅሬታና እንደዚሁም ጥላቻ ጭምር አስቀምጠዋል። አሜሪካዊ አቀንቃኝ ብሩስ ስፕሪንግስተን በመድረኩ ላይ ተገኘ። ስትሪትስ ኦፍ ሚኒያፖሊስ የሚኒያፖሊስ ጎዳናዎች የተሰኘውን የጸረ ስደተኞች እንቅስቃሴን የሚቃወሙን ዘፈኑን ከማቅረቡን ባሻገር ዜጎች በቦታው ላይ አድናቆትን ችለዋል። ታዲያ ይህ አካሄድ ለፕሬዝዳንት ዶናልድ ትራምፕ ስጋትን የሚያመጣ እንጂ በዲሞክራሲያዊ መንገድ መፍትሄ ለማምጣት እድሉን የማይፈጥርላቸው እንደሆነ እየተነገረ ነው። ምክንያቱም ትራምፕ በራሳቸው መንገድ ብቻ ፖለቲካውን መቃኘት ስለሚፈልጉ ተብሏል። በኒውዮርክ ከተማ በሺዎች የሚቆጠሩ ዜጎች ወደ ጎዳና ወጥተው በማንሃተን አልፈው ታይምስ አደባባይን አጨናንቀውታልም ተብሏል። በዋና ከተማዎች ደግሞ እየተካሄደ ያለው ሰልፍ ቀጣይነት ሊኖረው እንደሚችልም ተነግሯል። ፖሊስ ሰልፉ እንዲካሄድ በሚል በሰዎች ይጨናነቁ የነበሩ መንገዶችን በመዝጋት ጉዳዩን ለማሳለጥ ሞክረዋል። ይህም ሆነ ያ ግን በእርግጥም አሜሪካ በመሆኗ ፕሬዝዳንት ዶናልድ ትራምፕ እኔ መሪ ነኝና እናንተ ለተቃውሞ ወደ ጎዳና አትወጡም ማለት ወይም ፖሊሶችን በዛ ልክ ሊንቀሳቀሱ ማድረግ አልቻሉም። ዜጎች ድምጻቸውን አሰምተው ተመልሰዋል። የኒውዮርክ ፖሊስ መምሪያ በጥቅምት ወር ማለትም ፖሊስ ዲፓርትመንት ከአምስቱም የከተማዋ አካባቢዎችና ቀጠናዎች ከ100 ሺህ በላይ ሰዎች ተሰባስበው እንደነበረ ማስታወሱ የሚዘነጋ አይደለም። የተቃውሞ ሰልፎች ላይ አንዳንድ ክስተቶችን ማጋጠማቸው በግልጽ ተቀምጧል። በሎስ አንጀለስ 2 የፌዴራል ህግ አስከባሪዎችን በመተናኩላቸው በቁጥጥር ስር የዋሉ ሰዎች እንደነበሩ በግልጽ ተቀምጧል። የሀገር ውስጥ ደህንነት መምሪያ DHS ማስታወሱ ይነገራል። ዲፓርትመንቱ በኤክስ ላይ ባወጣው መግለጫ 2 የፖሊስ መኮንኖች በድንጋይ ተመተዋል። የሕክምና እርዳታ እየተደረገላቸው መሆኑን የገለጸ ሲሆን ክስተቱ 1000 ሰልፈኞች ብሎ የጠራቸው ሰዎች ፌዴራል ህንጻን ከበው በወኪሎች ላይ ድንጋይ መወርወር ከጀመሩ ከሆነ ቅጽበት በኋላ እንደሆነ ለማረጋገጥ ሞክሯል። በእርግጥም አስቸጋሪ ነው። የሎስ አንጀለስ የካሊፎርኒያው ማለት ነው ፖሊስ ዲፓርትመንት በሌላው ከተማ ክፍል ተቃዋሚዎች ከፌዴራል እስር ቤት አቅራቢያ እንዲበተኑ የተሰጣቸውን ትዕዛዝ አላከበሩም። እናም በዚህ አጋጣሚ በርካቶችን አሰርን በሚል ገልጾታል። ተቃዋሚዎች በሩን እንዳይሰብሩ እንደዚሁ መቃዎች እንዳይወረውሩ አደረገን ማስጠንቀቂያ ብንሰጥም ግን ደግሞ እነሱ የሚሰሙ አይደሉም። ከዛም የፌዴራል ባለስልጣናት በአካባቢው ያለውን ህዝብ ከቦታው ለማስለቀቅ ገዳይ ያልሆኑ እርምጃዎችን እንድጠቀመ ይታወቅልን በሚል ለማረጋገጥ ከሞከረ በኋላ ግን ደግሞ ዴሞክራሲያዊ አካሄድ አይደለም በሚል በሪፐብሊካኖቹ ላይ ሌላ ዱላ በረታባቸው። አሁን ሰልፉን የሚቃወሙ ሰዎች መንገዶችን በመዝጋት እንዲሁም ንጉስ አንፈልግም ሰልፍን ለማስተጓጎል የሚጥሩም ነበሩ። በዚህ አነስተኛ ግጭቶች ከተከሰቱ በኋላ በዳላስም እስራቶች እንደነበሩ የሚዘነጋ አይደለም። ፕሬዝዳንት ዶናልድ ትራምፕም የራሳቸውን ደጋፊዎች በማሰለፍ ጫና ለመፍጠር ሞክረዋል በሚል ትችቶች ይሰነዘርባቸዋል። የአሜሪካ ግዛቶች ብሔራዊ ዘብ ናሽናል ጋርድ የሚባለው እንዲሰማራ አይፈልጉም። አንዱ ተቃውሟቸውም ይህ ነው። እነዚህ ናሽናል ጋርድ ብሔራዊ ዘብ ተብሎ የሚጠራው ተሰልፎ የተለያዩ እንቅስቃሴዎችን ለማድረግ ቢሞክርም ዜጎች ወደ ጎዳና ከመውጣት ወደ ኋላ አላሉም። ግን እንቅስቃሴዎች አሁን በሰላማዊ መንገድ ተጠናቀዋል የሚል ሀሳብ እየተሰጠ ይገኛል። ፕሬዝዳንቱ እንዲህ ብለው ነበረ። እናንተ ቀልዱ፣ እኛ ንጉስ ከሆነን ዴሞክራቶቹ እንደ አሽከር ወይም እንደ አገልጋይ ይቆጠሩ በሚል ሲሰግዱላቸው የሚያሳዩ ቪዲዮዎችና ፎቶዎችን በሰዓቱ ማጋራታቸውን ቀጥለው ነበረ። ትራምፕ በ2025 ወደ ዋይት ሀውስ በድጋሚ ከተመለሱ በኋላ የተወሰኑ አካባቢዎች ላይ ጥቃት እየተሰነዘረ ነው በሚል የፌዴራል መንግስት ክፍፍሎችንም እየፈጠሩ ይገኛል። በተለይም ትራምፕ አንዳንድ የፌዴራል መስሪያ ቤቶችን ለማፍረስና ከተለያዩ ግዛቶች የተነሳባቸውን ተቃውሞ ወደ ጎን በማለት የብሔራዊ
ብሔራዊ ዘብ ወታደሮችን ማሰማራታቸው በርካቶችን በሳጭቶ ነበረ። አስተዳደሩ ከፍተኛ የህግ አስከባሪ ባለስልጣናት የፖለቲካ ባላንጣዎች ወይም ደግሞ ቅሬታ አቅራቢዎች ላይ ክስ እንዲመሰርቱ ፕሬዝዳንቱ ጥሪ ያቀረቡ ባሉበት ሰዓት ህዝቡ ግን እናንተ ለምን እኛ የማንፈልገውን ታደርጋላችሁ በሚል ጥያቄውን አበርትቶባቸዋል። በችግር ውስጥ ያለችውን አሜሪካን ለማንሳት የሚወስዳቸው እርምጃዎች አስፈላጊ መሆናቸውን ከመጥቀስ ባለፈ የአምባገነን ባህሪ እያሳዩ ነው የሚለውን ውድቅ እያደረጉ ዜጎች ወደ ጎዳና መውጣታቸውን አጠናከሩ። ትራምፕ ግን የአሜሪካ ፍራሾች እናንተ ናችሁ በሚል መልሰው ይከሷቸዋል። እኔን እንደ ንጉስ ነው የሚቆጥሩኝ ያሉት ትራምፕ ንጉስ ግን አይደለሁም ሲሉ በጥቅምት ወር ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ መልስ ለመስጠት ሞከሩ። ያም ሆኖ ግን እሳቸው የሚፈልጉት ንግስናውን ሳይሆን በሀብትም ሆነ በስልጣን አሜሪካ ላይ ነግሶና እንደዚሁ ከፍ ብሎ መቀጠል እንደሆነ ግን ሳይታለም የተፈታ የሚያደርጉ ሀሳቦችን በተደጋጋሚ ያጋራሉ። የፕሬዝዳንት ዶናልድ ትራምፕ ሀሳብ የማይዋጥላቸው ሰዎች አስተዳደሩ ዴሞክራሲያዊ አይደለም፣ የሚወስዳቸው እርምጃዎች ዜጎችን ህገ መንግስታዊ ባልሆነ መንገድ ጫና ውስጥ የሚያስገባ ነው በሚል እንደዚሁ ፈተና በፈተና ያደረጉባቸው መጥተዋል ፕሬዝዳንት ዶናልድ ትራምፕን። ትራምፕ ግን በብዙ ጉዳዮች እኔ ለሁኔታዎች የማልበገር ለሀገሬ ትልቁን ስራ ሰርቼ ማልፍ ነኝ በሚል ያስተባብላሉ። ተቃውሞ ግን መልኩ ሌላ ቅርጽ እየያዘ መጥተዋል። ዴሞክራቶቹ አብረው እየወጡ ፕሬዝዳንት ዶናልድ ትራምፕ ላይ ጫና የሚፈጥሩበትን አካሄድ የፈጠሩ ይገኛል። ለዚህም ነው ፕሬዝዳንት ዶናልድ ትራምፕ ኖ ኪንግስ ፕሮቴስት ላይ በተለያዩ አጋጣሚዎች ሰዎች የሚፈጥሩትን ጫና ለመቃወም የሚሞክሩት። ግን ደግሞ ትራምፕ አካሄዳቸው ሁሉ ተቀባይነት የሌለው የአሜሪካን ፖለቲካን ብቻ ሳይሆን የሀገሪቱን የወደፊት ህልውና ጣጣ ውስጥ የሚያስገባ ነው በሚል ጥያቄ ይነሳባቸዋል። ለዚህ ደግሞ ፕሬዝዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች የሚፈጠረውን ጫና መቋቋም ብቻ አይደለም ወደፊት ለመራመድም ከሪፐብሊካኖቹ የተሻገረ አሜሪካዊ የፖለቲካ ግንዛቤ ያለው አካሄድ ካልፈጠሩ ነገ መከሰሳቸው ፕሬዚደንሻል ኢምፒችመንት አይቀርላቸውም እየተባለ ይገኛል። ትራምፕ ግን ከኒውዮርክ እስከ ዋሽንግተን ከፊላደልፊያ እስከ ቦስተን እንደዚሁም እስከ ማሳቹሴት ያለውን የተቃውሞ መንፈስ ወደ ኋላ በማለት አቅማቸውን አጠናክረው ይቀጥላሉ ተብሎ ይጠበቃል። ግን አሁን ሪፐብሊካኖቹና ዴሞክራቶቹ ነው